ድንግል ተስጥሽ አሜን። ዘርሽ ይባረክ። በነገራችን ላይ ያው አሁን እንዳያችሁት ውሃ ገዝቻለሁ፣ ግን ደግሞ የፈለኩትን ያህል ውሃ አላገኘሁም። መተሳሰብ ቢኖር መተሳሰብ ቢኖር መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር ቢጥር የት ነበር ሁሉም ቢፋቀር። ነገርሽ ይባረክ። ማዲስ ሰፊ ይሁን፣ እድሜሽ ረዥም ይሁን፣ ገበታሽ ሰፋ ያለ ይሁን። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም በያላችሁበት ሰላም፣ ደህና፣ ጤና እንደሆናችሁ ባለ ትልቅ ተስፋ ነኝ። ያ እንግዲህ ጾም አሪፍ እንደሆነ ባለ ትልቅ ተስፋ ነኝ። እኛ ጋር አሪፍ ነው፣ ቆንጆ ነው። ዛሬ እንግዲህ ወደ አንድ ቦታ ይዣችሁ እሄዳለሁኝ። አብረን እንውላለን። ውሏችን ደግሞ ጥሩ ነው፣ የተቀደሰ የሚባል አይነት ውሎ ነው። አብረን እንሄዳለን። ይሄ ዩቲዩብ የኔ ነው እና የሆነ ስራ ሰራበታለሁ ብዬ ነው የከፈትኩትኝ እና በቃ ልንገራችሁ ብዬ ነው። በዚህ አጋጣሚ እንዳትደነጋገሩ ብዬ ነው እና ዛሬ ጥሩ ስራ እንሰራለን ብዬ አስባለሁኝ። የምንሄድበትን ቦታ ስንሄድ እዛ ስንደርስ በደንብ የምታዩት ይሆናል እና ደግሞ ሰሞኑን ያየሁት ነገር ምንድን ነው መሰላችሁ? ለእኔ ላይክ የምታደርጉት ነገር፣ ለእኔ ያላችሁ ነገር፣ እኔ በተደሰትኩ ቁጥር የምትደሰቱትን ነገር በብዙ ሁኔታ እያየው ነው እና እኔ በተደሰትኩ እኔ ፈገግ ባልኩ ቁጥር እናንተም ፈገግ ያላችሁ ደስተኛ የሆናችሁ እያየኋችሁ ነው እና እንደዚህ አይነት ደግሞ ቤተሰብ ከየትም አይገኝም። እናንተ የኔ ቤተሰቦች በመሆናችሁ ትልቅ ኩራት ይሰማኛል እና ስንት ጊዜ የሆነ አብራችሁኝ ቆይታችኋልና አሁንም ቆይታችሁ አይለየኝ። እንደዚህ በነገራችን ላይ እኔ አሁን ጠንካራ ምናምን ሆናለች ልትሉ ትችላላችሁ፣ ግን እኔ የሆነ ጎበዝ ምናምን ሁኝ አይደለም፣ ሁሌ የምናገረው ነገር ነው። ይህን ቪዲዮ በነገራችን ላይ እየቀረጽኩ ያለሁት የኪዳነ ምህረት ዕለት ነው። መቼ እንደሚለቀቅ እርግጠኛ አይደለሁም፣ አላቅም፣ እርግጠኛ አይደለሁም። የኪዳነ ምህረት ዕለት ነው። እናቴ ያው ከብዙ ነገር የጠበቀችኝ ከብዙ ነገር ያወጣችኝ እናቴ ናት እና በእሷ ቀን ይሄንን ቪዲዮ እየቀረጽኩኝ ያለሁት እና ምን ላችሁ ፈልጌ ነው። በጣም ፈጣሪ እኔ እንጃ ለእኔ እንደረዳኝ እንግዲህ ለሁላችሁም ይርዳችሁ ባይ ነኝ። እውነት በጣም ብዙ ነገር ነው ፈጣሪ ያሳለፈልኝ። በተለይ በዘንድሮ ዘመን በሚባለው በጣም ብዙ ነገር ነው ያሳለፈልኝ እና ያ ነገር ደግሞ ምንድነው መሰላችሁ? እናንተ ደግሞ በቃ ማለት እኔ አልችልም ብዬ እያለው እናንተ አይ ትችያለሽ፣ ጠንከሪ፣ ከጠነከርሽ እኮ ሁሉም ነገር ታሳኪያለሽ፣ ሁሉንም ነገር መጠንከር አለብሽ፣ መጎበዝ አለብሽ፣ ካለፍሽው አሁን የሚመጣብሽ አይብስም እና ጠንከሪ እያላችሁ እያበረታታችሁ ሞራል እየሰጣችሁ እናንተ ባትኖሩ ምናልባትም ያው ከፈጣሪ በታች ማለት ነው እናንተ ባትኖሩ ምናልባትም ላልበረታ ላልጠነክር ጎበዝ ላልሆን እችላለሁኝ። ዛሬ ደግሞ ከብዙ ነገራቶች አልፌ በጣም ከብዙ በቃ ከብዙ መከራዎች ከብዙ ስቃዮች አልፌ ዛሬ እንግዲህ እግዚአብሔር ይመስገን በጣም ሰላም ሆኜ ደህና ሆኜ በጣም በብዙ ነገር ጤናዬ ደህና ሆኖ ምናምን ያው ታውቃላችሁ ከኔ እጅ ላይ እኔ ማለት የፈጣሪ ታምር ስለሆነ ነው ማወራው። ባይዘው የኔ ጥንካሬ ስለሆነ አይደለም። ከኔ እጅ ላይ ታውቃላችሁ ግልኮስ ካኑላ ጠፍቶ አያውቅም። ሁሌ እጄ ላይ ቪዲዮ ስሰራ ሁሌ እጄ ላይ ማይጠፋ ነገር ነበር ወይ የሆነ እንደዚህ የቁስል ፕላስተር የሆነ ነገር የሆንኩት በቃ ምናምን ያው ጠፍቶ አያውቅም ነበረ ከኔ ላይ ማለት ነው። ይህንን ደግሞ ያደረገልኝ ፈጣሪ የተመሰገነ ይሁን እና እናንተም ደግሞ ቤተሰቦቼ ስለምትተማመኑብኝ በመጀመሪያ እግዚአብሔርን ስለምትተማመኑብኝ ሄለን አዎ ታደርገዋለች ትችላለች ብቻዋን ስለምትሉኝ ሁሌም ከልብ ነው ምስጋናዬ እና አመሰግናችኋለሁ። ከዚህ በኋላ ደግሞ እናንተን የሚያስደስት ቆንጆ በጣም ደሳስ የሚሉ ነገር ይዤ እመጣለሁ
ብዬ አስባለሁ በፈጣሪ ፍቃድ። አሁን ምንገዛዛው ነገር አለ። እሱን ምናምን ገዛዝተን ወደምንሄድበት ቦታ ይሄ ነው ብዬ አልነግራችሁም። ከሄድን በኋላ ነው ማሳያችሁ እና አብራችሁኝ ቆዩ እስከ ቪዲዮ ፍጻሜ ድረስ እና እንሂድ። ካልቻለ አንዱ ለሁሉ ጥንትም ከድሮ የመጣ እውነት መተባበር ነው የእኛ ማንነት። በመልካም መንፈሱ ክፋት፣ ምቀኝነት የትም በደረሱ መጠፋፋት ቢቀር በተንኮል በሐሜት ሁሉም ቢደጋገፍ በእውነተኛ ስሜት ሰው በሰው ባይገባ። በነገራችን ላይ ያው አሁን እንዳያችሁት ውሃ ገዝቻለሁ፣ ግን ደግሞ የፈለኩትን ያህል ውሃ አላገኘሁም። ሌላ ቦታ መንገድ ላይ ስንሄድ እንጨምራለን እና አሁን ደግሞ መንገዳችንን እንጓዝ እና አብሮነታችሁ አይለይኝ፣ አብራችሁን ቆዩ። እንግዲህ ልንነዳው ነው ይላል። እንዳልገጭ ካሜራማን ራስህን እየጠበክ ለየነው አሁን የሚያዋጣን መግባባት ብቻ ነው። አየነው ለየነው ያመመው ነው እንጂ መድኃኒት የሚሻው። አየነው ለየነው ያላመመውማ ይሄዳል እንዳሻው። አየነው ለየነው ሁሉንም ታደገው አንተነህ ወጊሻው። አየነው ለየነው አየነው ሁሉንም አየነው አሁን የሚያዋጣን ትእዛዝ ነው። እና ቤተሰቦች አሁን ያው መሄድበት ቦታ ደርሻለሁ። በነገራችን ላይ መንገድ ላይ አልቀረጽኩላችሁም። እዚህ ጋር እቃዎች አሉ፣ ኑ ላሳያችሁ። ያው እዚህ ጋር አገልግሎች አሉ፣ የታዘዙ አገልግሎች አሉ። አንድ ብቻ አይደለም፣ እነዚህ የታዘዙ አገልግሎች ናቸው እና መንገድ ላይ ለመቅረጽ አልተመቸኝም፣ ሰው አልቀረጽኩላችሁ እና አሁን ወደ ውስጥ ያግዙኝና ወደ ውስጥ እናስገባለን። ቆንጆ የምሳ ጊዜ ከእናቶች ከአባቶች ጋር ቆንጆ ደስ የሚል የምሳ ጊዜ ይኖረኛል እና ጥሩ ጊዜ እንደማሳልፍ አንጠራጠርም። መኪና እንዳይገጭ መኪና እና ጥሩ ጊዜ እናሳልፋለን እና አብራችሁን ቆዩ፣ አብራችሁን ሁኑ። የሚያግዘኝን ሰው ልጥራና አብረን እንገባለን። እኔ ደራሽ ለወገኔ እኔ እሱ ነው እኔን ሰው ያደረገኝ ያቆመኝ። እኔ ደራሽ ለወገኔ እኔ እሱ ነው እኔን ሰው ያደረገኝ ያቆመኝ። አባት እናቴን እህት ወንድሜ አንዱ ሲሞት ነው ያን ጊዜ ወገኔ እጅ አጥሮታቶ ስለምን ያልፋል ሞትን በሕይወት ድል ማድረግ ሲቻል እኔ ነኝ ደራሽ ለወገኔ እኔ እሱ ነው እኔን ሰው ያደረገኝ
ያቆመኝ እዚህ ጋር ደግሞ ለመሸከም ሲሞክራችሁ እስቲና ላግዝ ምናምን ብዬው ስሞክረው በጣም ከበደኝ፣ አልችለውም። በዛ ላይ ፀሐይ ነው፣ በጣም ደክሞኛል፣ አቅም የለኝም፣ በቃ አትወሰደው ብዬ ተውኩትና የምር እዚህ በመገኘቴ ዛሬ በጣም ነው ደስ ያለኝ። በጣም ውስጤ ደስታ የተሞላበት ቀን ነው። ነገር ግን ደግሞ ደስታ የማያስታውቅም ነበር ፊቴ ላይ ፀሐይ ስለነበረ በቃ ፀሐዩን አልቻልኩትም ነበር። በጣም መሸከም ምናምን እንደነገርኳችሁ ለእኔ ከባድ ነው። ምንም አይነት ሸክም መሸከም አልችልም እና በቃ እየሞከርኩ ነበር ከመኪናው ለማውጣት ምናምን እየሞከርኩ ነበር። ከዛም በኋላ ጨርሰን አስገባን ወደ ውስጥ፣ ፈጣሪ ይመስገን። ከዛም በኋላ ደግሞ እኔም ወደ ውስጥ ገባኝ ማለት ነው። እና በቃ የሆነ ስገባ ምናምን ያላቸው አቀባበል ምናምን በጣም ደስ የሚለው ምናምን አሉ። እዚህ ጋር ሁሌ እነሱን የሚያግዙ እነሱን የሚረዱ አሉ። ስትሄዱ በጣም በአክብሮት ነው የሚቀበሏችሁ ምናምን። እዚህ ጋር እንዴት እንደምናስተናግድ ምናምን እያወራን ነበረ። ከዛም በኋላ አውርተን ጨርሰን በቃ ወደ መስተንግዶ ልንገባ ነው። አብራችን ቆዩ። አባት እናቴን እህት ወንድሜ ጭንቁ በርትቶ ውዱ ወገኔ እጅ አጥሮታቶ ስለምን ያልፋል ሞትን በሕይወት ድል ማድረግ ሲቻል እኔ ነኝ ደራሽ ለወገኔ እኔ ነኝ እሱ ነው እኔን ሰው ያረገኝ ያቆመኝ እሸት ከማሳው አሽቶ መጽዋችሁ ስስት ማያውቀው ያሸር እጆቹ። እንዴት ዋላችሁ? ሰላም ናችሁ? ጥሪያችንን አክብራችሁ ስለመጣችሁ በጣም ደስ ብሎናል። እድሜና ጤና ይስጥልን። አሁን ፕሮግራማችን እንጀምራለን። እንግዲህ እነኚህ ወገኖቻችን ዛሬ የኪዳነ ምሕረትን ዝክር በዓል ምክንያት በማድረግ እናንተን ያው ያለንን ነገር ከአረጋውያን ጋር አብረን እንቃመሳለን ብለው አዘጋጅተው የመጡ ናቸው። እሷ ሄለን ትባላለች፣ እህቴ ደግሞ ማርታ ነው የምትባለው። መጨረሻ ላይ እንግዲህ ትመርቃላችሁ ሁለቱንም ማለት ነው። የእናት አባት የአረጋውያንን ምርቃት እንወስዳለን ብለው ነው ሌላ ቦታ ማዘጋጀት ይችላሉ። ይሄን አስበው መጥተዋልና እንዲህ አይነት መልካም ነገር ትልቅ ነገር ነው። ስለዚህ በደንብ ያው መመረቁን መቼም ለእናንተ አልነግርም፣ ትመርቃላችሁ። አሁን ፕሮግራማችንን እንጀምራለን። እና አሁን ስራ አግዛለሁ ማለት ነው። ቢማማ ቢረዳዳ ሁሉም በአንድነት ቢማማ ቢረዳዳ ሁሉም በአንድነት ቢማማ ቢረዳዳ ሁሉም በአንድነት ቢማማ ቢረዳዳ ሁሉም በአንድነት ያም ቢተባበር ድህነት አለበት ያም ቢተባበር የት ይደረስ ነበር። መተሳሰብ ቢኖር መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር። የት ይደረስ ነበር። ሁሉም ቢንቀሳቀስ ቢጣጣር እንዳቅሙ በስራ ነበረ አገር መጥቀሙ። ቢሰራ ቢደክም ሁሉም ሰው ቢተጋ አምላክ ሽሮን ነበር የተፈጥሮን ጸጋ። በዚች በለም ምድር ሁሉም ቢሰራበት ሁሉም ቢወዳደር ማን ይደርሰን ነበር። ቢታጣ ቢረዳዳ ሁሉም በአንድነት ቢታጣ ቢረዳዳ ሁሉም በአንድነት ቢታጣ ቢረዳዳ ሁሉም በአንድነት ቢታጣ ቢረዳዳ ሁሉም በአንድነት ያም ቢተባበር መጠቃት አለበት ያም ቢተባበር የት ይደረስ ነበር።
ዛሬ ተይዞ ዛሬ ቀንጥሎት አልፈቅድም ባይኔ ማየትን ሲሞት የአክሱም ሐውልት መቆም የላሊበላ ቅርስ ውበት የአድዋ ነጻነት የፋሲል ግንብ ስሪት የእነዚህ ሁሉ አቅም የጉልበታቸው ሚስጥር ያቆማቸው ህብረት ነው አንድነት መተባበር እኔ ነኝ ደራሽ ለወገኔ እኔ ነኝ እሱ ነው እኔን ሰው ያደረገኝ ያቆመኝ እኔ ነኝ ደራሽ ለወገኔ እኔ ነኝ እሱ ነው እኔን ሰው ያደረገኝ ያቆመኝ በመኖር ተስፋ ዛሬም በፍርሃት ማየት በቅቷቸው ነገም በስጋት የኔ ነው ብለን በጋራ ስሜት ትውልድን እንፍጠር ነፃ ከስጋት ያንዱን ህመም ተጋሪ የኔው ነው ብለን ደራሽ እኛው ነን እኛው ለእኛው ያዘንን ባነባሽ የትናንት ህብረታችን ዛሬም አለ ክንዳችን ሁሌም ቢሆን ባብሮነት እንችላለን ሁላችን ማንም አንገት አይድፋ ማንም አይዝጋ በሩን ነገም ወደ ቤት ነው እና በጣም ቆንጆ ቆይታ ነበር የነበረን እና በመጨረሻ ካልበላሽ አይሆንም እንዴት ሳትቀምሺ ያሉኝ ማለት ነው። እኔ ግን እንኳን ለመብላት አይደለም ሙቀቱ ፀሐዩ ምናምን በቃ ይዞኛል። ያው ፊቴን ራሱ እያላበኝ እየጠረኩ ነው ማለት ነውና ካልበላሽ ቢያንስ መቅመስ አለብሽ ምናምን አሉኝና እሺ በቃ ካላችሁ ምናምን ብዬ ያው እዚህ ጋር ያዋሩኝ ነው እንጨምርልሽ ምግብ ይሉኛል ውሃን ጨምርልሽ ይሉኛልና እኔን የተንከባከቡኝ ሄጄ እኔ አይደለም እነሱን የተንከባከብኩትና በጣም ነው ደስ የሚሉት እንደውነቱና የነበረኝን ጊዜ በጣም ነው የወደድኩት። በጣም ምርጥ ሰዎች ያሉበት ቦታ ነውና ፈጣሪ ያክብራቸው። በጣም ደስተኛ የሆንኩበት ቀን ነው እና በጣም ደስ ብሎኛል። ሰጠናትን ምግብ እየበላች ነው ወይስ አውቃ ነው እያሉ በቃ እያዩኝ ነው እንዴ አትበይም እንዴ በቃ እንደ ምናምን እያሉኝ ነበርና ሰርተሻል እኮ መብላት አለብሽ። አንድ አባት ነው እዚህ ጋር መጡና ምናምን እንዴ በደንብ እኮ ለመስራት መብላት ያስፈልጋል እያሉ እየመከሩኝ ነበርና ብቻ በጣም ነው የወደድኳቸው። እናንተ ስትመርቁ ደግሞ የበለጠ እነሱ ደግሞ እግዚአብሔር በረከቱን ይለቅላቸዋል። በተባረኩ ቁጥር ደግሞ እናንተን አብልጠው ያስባሉ ማለት ነው። ከዚህም የበለጠ ማድረግ ይችላሉ። ስለዚህ ይሄ ቀላል ነገር አይደለምና በደንብ እንድትመርቋቸው አሁን ለእናንተ ጊዜውን እሰጣለሁ። እማማ ይመርቁ። ኤልዬ እግዚአብሔር ይስጥሽ፣ መድኃኔዓለም ይስጥሽ፣ ድንግል ትስጥሽ፣ ዘርሽ ይባረክ፣ ወገንሽ ይባረክ፣ ማዕድሽ ሰፊ ይሁን፣ እድሜሽ ረዥም ይሁን፣ ገበታሽ ሰፋ ያለ ይሁን። እናት አባሽን የምትጦሪ ሁኚ፣ ልጆችሽ አንቺን እንዲጦሩ። አግኝ አትገኝ፣ ስጪ አትጪ፣ በረካ ሁኚ። አቦ እንዲያው እግዚአብሔር ይስጥሽ፣ እመቤቴ ትስጥሽ፣ ወላዲተ አምላክ አለሁ ትበልሽ፣ በሄድሽበት በቆምሽበት አለሁ ትበልሽ። የማታ እንጀራ ይስጥሽ፣ ማያልቅበት እጅ ይስጣችሁ፣ ማዕዳችሁ ሰፊ ይሁን፣ እድሜያችሁ ረዥም ይሁን። ኑሩ፣ አግኙ፣ ስጡ፣ አልብሱ፣ አጉርሱ፣ እንኩ ተረከቡ የእመቤቴን ረድኤት የእመቤቴን ተስፋ እንኩ ተቀበሉ። ማዕዳችሁ ሰፊ ይሁን፣ እድሜያችሁ ረዥም ይሁን። ዘራችሁ ይባረክ፣ ዘራችሁ ይባረክ። ዘር ይውጣላችሁ፣ እድሜ ይስጣችሁ።
ለእንደው ተርፎ ለሚቀረው እመቤቴ አትንፈጋችሁ። ማዳችሁ ሰፋ ያለ ይሁን፣ እድሜያችሁ ረዥም ይሁን፣ ንግግራችሁ ውድ ይሁን፣ ንግግራችሁ ተደማጭ ይሁን። አገኙ አገኙ እንኩ ተረከቡ አገኙ እመቤቴ በሰፊ እጇ ትስጣችሁ አለው ብላ ቁማችሁ አግኝታችሁ በልታችሁ ጠጥታችሁ አበልታችሁ ምኖሩ ሁኑ። እንኩ አገኙ አትገኙ፣ ስጡ አትጡ። እንኩ እኛና ጤና ይስጣችሁ። አሜን። አስተናለን እኛና ጤና ይስጣችሁ። አሜን። 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 መንደቡ አሜን። እናንተ ፈለግ ሆኖ ይደቡ አሜን። አገራችን ሰላም ያርገው አሜን። የድርጅታችን ከፍ ከፍ ያርግልን አሜን። ለእኛ የሚጠቅመን መድሜ ይስጣቸው አሜን። አይለየን አሜን። ሰላም የሚሆን ጊዜ ያምጣልን አሜን። አንተ ትብስ አንቺ ትብስ ያርግልን አሜን። እና ቤተሰቦቼ የነበረን ቆይታ እንደወደዳችሁት እንደተመቻችሁ አልጠራጠርም። በጣም ቆንጆ ቆይታ ነበር የነበረው። በጣም ደስ ይላል። በቃ የሚያስደስት ቆይታ ነውና እንደዚህ አይነት ስራዎችን መስራት በጣም የሚያስደስት ነው። እንድታውቁት የምፈልገው ነገር አለ። ሰው ባደረገው እኔ ብቻ መመስገን አልፈልግምና ያው ይሄንን ያደረጉት የኪዳነ ምህረት ዕለት ነው ብያችኋለሁ እንደነገርኳችሁ። እና ይሄንን ያደረኩት እኔ ብቻ አይደለሁም እኔ በሆነ ነገር ተባበርኳቸው እንጂ ኪዳነ ምህረት ደርሳለናለች፣ ኪዳነ ምህረት ረታናለች ያሉ ወንድም እህቶቼም አሉበት። እኔ ብቻ አይደለሁም። ያው እነሱ ከኔ ጋር መምጣት ስለማይችሉ መገኘት ስለማይችሉ ያሉት ሀገር ውስጥም ስላልሆነ ወንድሞችም እህቶችም አሉና እነሱንም እንግዲህ ኪዳነ ምህረት የልባቸውን ሀሳብ ትምላላቸው። ያምርቃት እኔ ተመረቅኩትም ለነሱም ይደርሳል ብዬ አስባለሁኝ። እና ለነሱ ትልቅ ነገር ነው፣ ለኛ ትልቅ ነገር ላይሆን ይችላል የተደረገው ነገር። አንድ ምግብ ለኛ አንድ እንጀራ ትልቅ ነገር ላይሆን ይችላል፣ ኖርማል ነገር ሊሆን ይችላል። እና ግን ለነሱ ደግሞ በጣም ትልቅ ነገር ነው አንድ እንጀራ። ውሃ ለነሱ ትልቅ ነገር ነው። አሁን እኛ ውሃን እንደቀላል ነገር ነው የምናየው። ውሃ የትም ይገኛል ብለን ነው የምናስበው። እንጀራም ደግሞ ልክ እንደዛው ሊሆን ይችላል ለኛ፣ ለነሱ ደግሞ በጣም ትልቅ ነገር። እና የነበረን ቆይታ እንደወደዳችሁት እንደተመቻችሁ አልጠራጠርም። እና እንደዚህ አይነት ስራዎች እንግዲህ ፈጣሪ ካለ ወደፊት ብዙ ተስፋፍተው እናያለን ብዬ አስባለሁ። እና አሁን ወደ ቤቴ ልመለስ ነው ማለት ነው። አብራችሁኝ እስካሁን ስለቆያችሁ ስለተከታተላችሁ እያያችሁ ስለነበር ለሁላችሁም ምስጋና የላቀ ነው። ብዙ አልጨቅጭቃችሁም። አሁን ወደ ቤት እሄዳለሁ ማለት ነው። እና አብራችሁኝ እስካሁን ስለነበራችሁ አመሰግናለሁ። ስለ አብሮነታችሁ ፈጣሪ ያክብርልኝ። መልካም ቆይታ። ጭራለ አንቺን ያጣው ደጄ እምባነው ከእንግዲህ ወዳጄ እኔማ ሳላይሽ ከርሜ እህላለው በናፍቆት ታምሜ ሊመሽ ነው አድማሱ ጠቆረ የልቤ ትርታው ጨመረ